አባቶች ተከበራችሁ የመኳቢያና የግድብ ህዝቦች የደቡብ ጎንደር ዞን አመራሮች የላይ ጋይንት ወረዳ አመራሮች የነፋስ መውጫ ከተማ አመራሮች እንዲሁም ይሄ ዛሬ ጥሩ ቀን እንዲሆን ያደረጋችሁ የዚህ ቀጠና ተወላጅ የሆናችሁ የሀገር ሽማግሌዎች ስንለፋለት ስንደክምለት የነበረው ከምንም በላይ ሰላም ይበልጣል። የሰው ልጅ ከሁሉ አስቀድሞ የሚፈልገው የሚሻው ነገር ቢሆን ሰላም ነው። ይሄ ሰላም ለማምጣት ደግሞ ሁላችንም በየድርሻችን የበኩላችን አስተዋጽኦ አለብን። የምታዩት ነገር አውቀነውም ሳናውቀውም በታሪካዊ ጠላቶቻችን አቀነባባሪነት ውጭ ሀገር በሚኖሩ ነዋይ አፍቃሪዎች ጭምር የሆነውንም ያልሆነውንም በመናገር በማስረዳት መስሏቸው እውነት ነው ብለው አካባቢያችን ሊደፈር ነው ብለው ወገናችን ሊጎዳ ነው ብለው መስሏቸው ወደ ጫካ የወጡ ተደናግረው የወጡ ልጆች ቁጥራቸው በርካታ ነው። ሴራውንና ውስጡን ሚስጥሩን የሚያውቁ ሰዎች ግን አሜሪካ ወተትና ቡናቸውን እየጠጡ ከተንቀላጠጠ አልጋ እየተኙ የሚያገኙትን የሚሰበስቡትን ገንዘብ ለሚፈልጉት ሰው እያካፈሉ እርስ በርሳችን እንድንባላ፣ እርስ በርሳችን እንድንጋጭ፣ እርስ በርሳችን ሬሳ ቆጣሪ እንዲያረውን ፈልገው ለድፍን 2 ዓመት ከ6 ወር በዚህ መንገድ ቆይተናል። እዚህ ፊት ለፊት የምናያቸው ወንድሞቻችን እዩዋቸው፣ እነዚህ ልጆች ናቸው። ስለዚህ የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ። የምንገዳደለው እኛና እነሱ ናቸው። እነሱ እኛን ይገላሉ፣ እኛ እነሱን እንገላለን። ይሄ በየትም ታሪክ ተደርጎ ያውቃል። የሰው ልጅ በኑሮው ሂደት ውስጥ ልክ ነው። ጠላትን ይከላከላል፣ ጠላትን ይመክታል፣ ጠላትን ያስወግዳል። የማይሆን ነገር ሲሆን የጋይንትን ክብር፣ የአማራን ክብር፣ የኢትዮጵያን ክብር የሚነካ ነገር ሲመጣ እንደ ንብ ሆ ብሎ ይነሳል። ይሄ ጥርጥር የለውም። ከዚህ ቀደም አባቶቻችን አያቶቻችን አድርገውታል፣ ፈጽመውታል። አሁን የያዝነው ነገር ግን ሆን ተብሎ የአማራን አቅም ለማሳነስ የአማራን አቅም የምናሳንሰው አማራ ውስጥ ያሉ ህፃናትን፣ ወጣቶችን በማደናገር የሃይማኖት አባቶችን በማደናገር የተማረውን የህብረተሰብ ክፍል በማደናገር እርስ በርሱ እንዲባላ አድርጌ ወደ ቀደመ በትረ ስልጣኔ እመለሳለሁ ብሎ የፈለገው ህወሓት ለዛ ነው ምርር ብለን ትክክል አይደለም እያልን የምንነግራችሁ። ትክክል አይደለም፣ ወንድሞቻችን ትክክል እየሰሩ አይደለም፣ ተው በሉ የሃይማኖት አባቶች፣ የሀገር ሽማግሌዎች ተው በሉ፣ ምከሩ እያልን በየመድረኩ የምንነግራችሁ ይህንን የሰላም ቀን ስለምንፈልገው። ይህንን የሰላም ቀን በዚህ መልክ እንዲመጣ ላደረጉት በተለይ ደግሞ በጣም በተረጋጋ መንፈስ የማዳመጥ ባህል፣ የማዳመጥ ክህሎት፣ የማዳመጥ ፍላጎት ያለው ልጃችሁ ይግለጥና ሌሎቹ በመናደርገው የስልክ ውይይት በመናደርገው ንግግር እሱን ወደኛ ለማቅረብ የሄዱትን ወጣቶች በማክበር ከመከላከያ ሰራዊት ጋር በመነጋገር ጉዳዩን ቀድሞ ተረድቶ አዋጩና ትክክለኛው ነገር ሰላም ነው። በእኔ ስም የአካባቢ ሰው እንዲዘረፍ አልፈልግም። በእኛ ስም የአካባቢያችን ሰው እንዲሰረቅ እንዲንገላታ አንፈልግም። ከክብሩ እንዲዋረድ አንፈልግም። አብረን ተጋግዘን የዚህ አካባቢ ጠላት የሆነን በጋራ እናጠፋለን በሚል ትልቅ ውሳኔ ወስነው እዚህ እኛ ፊት በመምጣታቸው የሃይማኖት አባቶች፣ የሀገር ሽማግሌዎች በእኛ ስም ትልቅ ክብር ስጡልኝ። አንዴ ሞራል ስጡልኝ። ይሄ ነው የአማራ ባህል፣ መደማመጥ ነው። የአማራ ባህል መነጋገር ነው። የአማራ ባህል እውነትና ውሸትን ለይቶ ባንድ መቆም ነው። ጠላትን አንድ ሆኖ አሳፍሮ መመለስ ነው። ታውቃላችሁ፣ ይህ አካባቢ ብዙ ታሪክ ያለው አካባቢ ነው። በመጽሐፍ የተጻፈለት አካባቢ ነው። እነ መቶ አለቃ እንዳርጌ የጻፉለት አካባቢ ነው። እዚህ አካባቢ ብዙ ደም ፈሷል። እዚህ አካባቢ በዛ አማካኝነት ደም በደም የሚል መጽሐፍ ተጽፎለታል። ለዚህ አካባቢ በዛ አማካኝነት ጥቁር ደም የሚል ተጽፎለታል። እዚህ አካባቢ የነበረውን ሁኔታ በታሪክ ታውቁታላችሁ።
እርስ በርስ እንዴት ተባልተው እርስ በርስ እንዴት ተጨራርሰው እርስ በርስ ሕፃን ሳይቀር ሲታረድ ተወው የድባይን ደም እንዳታስነካብኝ ያለበት አካባቢ ይሄ ነው። ታውቁታላችሁ። ያ ታሪክ ተመልሶ እንዲደገም እንዲመጣ መፍቀድ የለብንም። ሕፃናት እንዲያለቅሱ፣ ሽማግሌዎች እንዲያነቡ፣ የሃይማኖት አባቶች ወጥተው ገብተው ሰውን በሰላም እንዲሰብኩ እንዳይችሉ ማድረግ ማነስ ነው። ትልቅ አገር ነው ጋይንት ታውቁታላችሁ። ታች ጋይንት፣ ላይ ጋይንት፣ ሰዴ፣ ስማዳ፣ ጥናፋ